በደብረ ብርሃን ዩኒቨርሲቲ የአስራት ወልደየስ ጤና ሳይንስ ካምፓስ የሐኪም ግዛው ሆስፒታል ከ2014 ዓ.ም ጀምሮ ለህብረተሰቡ የጤና አገልግሎት እየሰጠ ይገኛል። ሆስፒታሉ ለተገልጋዩ የዘመን አገልግሎት እየሰጠ መሆኑን የደብረ ብርሃን ከተማ የሆስፒታሉ ተገልጋዮች ተናግረዋል። ከካርድ ክፍል ጀምሮ ያለው ነገር በሲስተም የሚሰራ በመሆኑ አገልግሎቱ ፈጣን ነው። እንግዲህ መረጃዎች በየቦታው የሚንጠባጠቡበት ነገር አይኖርም። በዚህ ትልቅ እርካታ ነው ያለው። እንደ መንግስት ትኩረት ሰጥቶት አራያ የሚሆን ሆስፒታል ነውና በዚህ ደረጃ እንትን ቢባል ጥሩ ነው። በሚሰጠው አገልግሎትም እርካታን እንዳገኙ የተናገሩት ተገልጋዮቹ በቀጣይ ለሚከናወነው ማስፋፊያ ግንባታ መንግስትና የሚመለከታቸው አካላት ትኩረት እንዲሰጡ ጠይቀዋል። በደብረ ብርሃን ዩኒቨርሲቲ የአስራት ወልደየስ ጤና ሳይንስ ካምፓስና የሐኪም ግዛው ሆስፒታል ሰራተኞች እንዲሁም ማህበረሰቡ ውይይትና የአንደኛ ሩብ ዓመት ግምገማ የእውቅና አሰጣጥ መርሃ ግብር ተካሂዷል። በመርሃ ግብሩ ተጋባዥ እንግዳ የሆኑት የአማራ ክልል ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ እንደተናገሩት የደብረ ብርሃን ዩኒቨርሲቲ ለጤናው ዘርፍ ትኩረት ሰጥቶ እየሰራ ያለ ግንባር ቀደም ዩኒቨርሲቲ መሆኑን ተናግረዋል። በመናቀው ክትትል የሚያኮራ ስራ በጣም ብዙ ገንዘብ መድቦ ባለሙያዎችን በክህሎትም በእውቀትም ከሚመለከታቸው ሁሉ ጋር ተባብሮ እየሰራ ያለ ቀዳሚ በነገራችን ላይ በግንባር ቀደምትነት የክልሉን ህብረተሰብ ጤና ኢንስቲትዩት ብቻ ሳይሆን እንደ ክልል መንግስት ጥሪውን ተቀብሎ በቀዳሚነት እየሰራ ያለ ስለሆነ በደብረ ብርሃን ዩኒቨርሲቲ ከሌሎች በተሻለ ሁኔታ እየሰራ ነው ያለው። በተለይ ደግሞ አገልግሎቱን በማዘመን አዳዲስ ነገሮችን የማየትና የመተግበር ልምዱ እያደገና ተጨባጭ ለውጥ እያመጣ ያለ መሆኑንም አክለዋል። ሆስፒታል ሐኪም ግዛው ይህንን ወስዶ በስራ አስፈጻሚ መሪነት የላቦራቶሪ አገልግሎቱን ለማሻሻል አንዱ በዓለም አቀፍ የላቦራቶሪዎች በተለይ የላቦራቶሪ ዲያግኖሲስ የምንለው ወይም ደግሞ የላቦራቶሪ ምርመራን በሱ መስፈርት መሰረት ጥሩ ውጤት ያስመዘገበ አጭር ጊዜ ማለት ነው። ስለሆነ በድጋሚ እንኳን ደስ ያላችሁ ማለት እፈልጋለሁ። በደብረ ብርሃን ዩኒቨርሲቲ የአስራት ወልደየስ ጤና ሳይንስ ካምፓስ ዋና ስራ አስፈጻሚ ዶክተር ቴዎድሮስ ክፍለ ዮሐንስ በበኩላቸው ሆስፒታሉ በተሻለ ባለሙያና በዘመናዊ አሰራር አገልግሎት መስጠት የተቻለበት መሆኑን አንስተዋል። መጀመሪያ ስንሰራ እንግዲህ አስተማሪ የሚሆኑ ባለሙያዎች ብዙ ጊዜ በትምህርት አፈጻጸማቸው ከፍተኛ ውጤት ያላቸው ናቸው። ግን እንደ ሀገር ስናየው ደግሞ እነዚህ አስተማሪዎች ብዙ ጊዜ ሆስፒታል ላይ አይሰሩም። ስለዚህ እኛ ጋር ሆስፒታል ላይ ሲመጣ ግን እነዚህ መምህራን ግዴታ የሕክምና አገልግሎት እንዲሰጡ ሆስፒታሉ ሲጀምር ጀምሮ የወረቀት ንክኪን በሚያስቀር በኤሌክትሮኒክ የሕክምና መመዝገቢያ አገልግሎት እየተጠቀምን ነው የምንገኘው። ይሄ ደግሞ ስራዎችን ቀልጣፋ እንዲሆኑ አድርጓል። በቀጣይም የዞኑና የአጎራባች ማህበረሰብን ተደራሽ ለማድረግና ለመማር ማስተማር ምቹ የሚሆን የተርሸሪ ኬር ሆስፒታል ግንባታን ለማስጀመር እንቅስቃሴ መጀመራቸውን አክለዋል። በቂ አገልግሎት ለመስጠት የማያስችል ግንባታ ነው ያለን። ስለዚህ ይህንን ለመቅረፍና ለህብረተሰቡ ለመማር ማስተማርም ለምርምርም የሚያገለግል የቴርሸሪ ሆስፒታል ግንባታ ዩኒቨርሲቲው አቅዶ እየሰራ ነው። ከ2013 ላይ የተፈቀደ ፕሮጀክት አለ። ይህንን ለማድረግ ከከተማ አስተዳደር ጋር የቦታ ጥያቄ ጠይቀን ፕሮሰስ እየተደረገልን ነው የሚገኘው። የደብረ ብርሃን ምክትል ከንቲባ ወርቅ አለማ ኮስትሬ አሁንም በቀጣይ የማስፋፊያ ጥያቄውን መሰረት በማድረግ ከተማ አስተዳደሩ ሆስፒታሉ ከሚሰጠው አገልግሎት አንጻር ቦታ የማመቻቸት ስራ እንሰራለን ነው ያሉት። ከዚህ የበለጠ የማስፋፋት ስራ ቢሰራ ማህበረሰቡን በቁጥርም በጥራት በመጠንም ከፍ አድርጎ ማገልገል ይችላል የሚል እኛም ጋር የጋራ እምነት አለ እንዳመራር። ያንን መሰረት አድርገን ዩኒቨርሲቲው በተለያየ ጊዜ የጠየቃቸው የማስፋፊያ ጥያቄዎች አሉ። እነዛን ፈጥኖ ለመመለስ ጥረት እያደረግን ነው።